ቦቴዎቹ በሙሉ ተይዘዋል። ምን? አውቄዋለሁ። በመካከላችን አንድ ሰው ገብቷል። ተናለ በሙራድ ሰዎችን ያዝ፣ ጣልቃ ግባ። ቅድስም ማግኘት ብቻ ሳይሆን እነ ሙሴም እንዳያመልጡ ተጠንቀቅ። ጥሩ። አንተም ጣቢያ ሄድና ለቄሱ ከለላ ስጣቸው። እሱን ልጠይቅ ነው እዚህ ያለሁት። ምንድን ነው የምታወራው ፈለቀ? ሰለሞን ይቅርታ። ሰለሞን ደውልለትና ታገኘዋለሽ። እስከዛው ግን ተቀመጭ። ተከድቻለሁ እያልከኝ ነው ፈለቀ? የቄሱን መሰወር ሳውቅ ለሙሴ ደጋግሜ ደወልኩለት፣ አያነሳም። በስተመጨረሻ ሙከራ አንስቶ አሁን ላናግር አልችልም ብሎ ስልኩን ጆሮዬ ላይ ዘጋው። ፈለቀ ሙሴ ሌላ ከባድ ስራ ላይ ነው ያለው እኮ። ምን ለምን አትነግረኝም? ይኸውልህ ከቅድስት ጋር የተያያዘ ነገር ነው። እርግጠኛ ስላልሆንኩ ነው ዝርዝሩን የማልነግርህ። ሄሎ ሰለሞን፣ ብቻ ነው ያለው? ከሆንክ ስራ ላይ አይደለሁም በለኝ። ስራ ላይ አይደለም። ከማን ጋር ነህ? ከፍጹም እሷን የሚፈልግ ሰው ነው። ፈለቃለ? በል ውጭ ቆየኝ በለውና አናግረኝ። አልገባኝም። ፈለቀ እንድትሰጭ እሺ ቀጥል። አሁን ብቻዬን ነኝ። ሰለሞን፣ የፈለቀ አለቃ የት እንዳለ ታውቃለህ?
ገጠር ነው ያለው ብሎኛል። አዎ እረፍት ወጥቷል። እናቱ ታሟል አይደለም ያለው? እና ታዲያ ምን ተፈጠረ? ቆየኝ ሙሴ። አዎ ዳውድ እየደወለ ነው። እጠብቅሃለሁ። እሺ። ሄሎ ዳውድ። ይኸውልህ ዳውድ። አቤት ሰለሞን። በቃ ካሁን በኋላ ከዛ ቦታ አንተ መራቅ አለብህ። በምን ሰበብ ብዬ ነው? አሞኛል ብለህ አስፈቅደህ ሂድ። ሾፌሮች ውስጥ አለ። ሹፌሮቻችንም በአጠቃላይ ከዛ ቦታ እንዲርቁ እርዳቸው። በቃ ልሸኛቸው? አዎ። ወዴት ነው? በአፋር በኩል አድርገው ወደ ባቲ ይሄዱ። ታዲያ በምሽት መሆን አለበት ጉዟቸው። እሺ። ጥሩ እንዳልከኝ አደርጋለሁ። በቃ ከጥቂት ጊዜ በኋላ እናንተ እንገናኛለን። እሺ ሰለሞን፣ ሁኔታውን እኔም አሳውቅሃለሁ። ቻው። እዚህ ቢሮ ምን ትሰራለህ? ሰለሞን እዚህ ቆየኝ ብለህ። ቅድስት የት ሄዳ ነው? አላወኩም። ለስራ መሰለኝ። ቦርሷን ታስባ መስለኛለች። ቅድም መጥቻ አጥቻታለሁ። ስትመጣ ትደውል። እሺ ሙሴ፣ ሁሉም ነገር እኮ ተይዟል ነው የሚለኝ ዳውድ። ገምቻለሁ። ጠቋሚ ያለ ውስጣችን። ማንን ጠርጥርክ? ሰለሞን አድምጠኝ። ቅድስትን ከዛ ይዣት ስወጣ የፈለቀን አለቃ አየሁት። ምን እዚህ የለም ብሎ ነው ነበር? ማየት ብቻ አይደለም፣ ከቅድስት ጋር በደንብ ነው የሚተዋወቁት። ሁለቱም ሲተያዩ ተደነባብረዋል። እርግጠኛ ነህ? እርግጠኛ ለመሆን ታውቂዋለሽ ወይ ብዬ ጠየቅኳት። ዋሸችኝ። አሳሳቢው ነገር ግን መኪና ይዞ ተከተልን። ምን? ለረጅም ሰዓት ተከተለኝ። መንገድ ቀይሬ ተሰወርኩበት። ለዛ ነው በቶሎ ወደ ቤት መድረስ ያልቻልኩት። ሄሎ፣ ኢንስፔክተር ፈለቀ? አዎ ፈለቀ ነኝ። ከፌዴራል ፖሊስ መምሪያ ዳይሬክተር። እሺ፣ ዋና ኮማንደር ተሾመ ነኝ። ደህና ኖት? ቢሮ አልገባህም እንዴ? አዎ፣ ቢሮ ደውለው ነበር እንዴ? አዎ ደውዬ ነበር። እዚሁ ነኝ እኮ ለስራ ትንሽ ወጣ ብዬ ነው።
ለአንድ ጉዳይ ፈልጌህ ነበር። አሁን እመጣለሁ። እርሶ ጋር ለመድረስ 7 ደቂቃ ብቻ። ደህና። እሺ እሺ። ምን? እሺ እሺ እሺ። አይሆን። ሄሎ ሙሴ፣ ያው እዚህ ጠብቀኝ ብዬው ነበር። የለም ፈለቀም የለም። ቦርሳው የት? ጠረጴዛው ላይ? ኧረ የለም ጠረጴዛው ላይ፣ እታችም የለም። በቃ የለም። ፈለቀም የለም፣ ቦርሳውም የለም። አዎ ዝም ብለሽ ንገሪኝ። አውቄዋለሁ። ምንድን ነው የምነግርህ? ለማን ነበር የምትሰራው? ለሰለሞን ነው። ጨዋታውን አቁሚ። ምንድን ነው የምትለኝ? ለማን ነበር የምትሰሪው? ነገርኩህ። አንቺ አትዋሺ። እውነቱን ብትናገሪ ህይወትሽን ታተርፊያለሽ። ታከለ ደወለ። ሄሎ ሄሎ ኮማንደር። ቀዩ ቪታራ ወደ ግቢው ገብቷል። ብቻውን ነው? አዎ የቸኮለ ይመስላል። በቂ የሰው ኃይልና መኪኖች አሉ አይደለም? አዎ ተበታትነን እየጠበቅን ነው። ትኩረታችሁ እንዳይቀንስ። ከግቢው የሚወጣ እግረኛም ሆነ መኪና ክትትል ይደረግ። እኛ አጥሩ ዙሪያውን ከበን እየጠበቅን ነው። አስፈላጊውን ጥንቃቄ አድርጉ። ጨርሻለሁ። እሺ ሰለሞን ደርሷል። እዚህ ያለውን ጨርስና እንንቀሳቀስ። ይቻላል። እነኚህ ቦቴዎች እንደዚህ ትልቅ ሆነው የተሰሩት ሆን ተብሎ ነው። በእነኚህ እንደምታያቸው ከውስጥ የደረቅ ጭነት ለመጫን የሰሩ ሆን ተብሎ ሌላ ዕቃ እንዲጫንባቸው የሰሩ ናቸው። በዚህ ነው በዚህ አማካኝነት ከሀገር ውስጥ እቃዎቹም የወጡትም የገቡትም። የተባባሪዎቹን ስምና ማንነት ለይተን አውቀናል። ለህገ ወጦቹ ተባባሪ ከነበሩት የመንግስት ሰራተኞች ከገቢዎችና ጉምሩክ ባለስልጣን 8 ሰራተኞች ተለይተዋል። ተይዘዋል? ያው 5ቱ ተይዘዋል ታውቃለህ። 2ቱ ማዘዣ እየወጣ ነው። አንዱስ? አንደኛውማ ፍተሻ ላይ ተያዘው ዳውድ ነው። ፍርድ ቤት አካባቢም ሰዎች አሉ የሚያዙ። ይህንን ጉዳይ በቀጣይ እንጨርሰዋለን። አሁን በቂ ማስረጃዎች ስለያዝን ወደ ሰለሞን እናምራ። መጀመሪያ ቅድስት ጋር እናምራ። ሰዎቻችንን ዝግጁ እናድርግ። ፈለቀም ተባባሪያችን ሆኗል። ያው በሰራው ስራ በጣም ተጸጽቷል።
ውሸት ከቄሱ ጋር ያላችሁ ግንኙነት ምንድን ነው? እኔ የምትላቸውን ቄስ አላውቅም። አትዋሽኝ፣ አንቺ አትዋሽኝ። ፊትሽን የት እንደማውቀው እኛ ጋር ከተቀጠርሽ ጊዜ ጀምሮ ለማስታወስ ስጥር ነበር። አሁን ግን አውቄዋለሁ። አንድ ከሰዓት ቄሱን በመኪና ቤተክርስቲያን ያደረሻቸው አንቺ አልነበርሽ? እንዲያውም ትልቅ የስለት ጃንጥላ ይዘው ነበር የመጡት። የንስሐ ልጄ ናት ስለት ነበረባት ነበር ያለው። አሁንስ እውነቱን ለማውጣት ፈቃደኛ ነሽ? ተናገሪ እንጂ። ምን ልንገርህ? እውነት ነው አይደለም? ኧረ እባክህ ስለፈጠረ፣ ኧረ እባክህ እባክህ። ጨካኞች ሳጅን እስካሁን አልወጣም? ወደ ቤት ጠግቼ ሁኔታውን ለማየት ሞክሬ ነበር። ምን አየህ? ተመልሶ ለመውጣት አቅዷል። በምን አወቅ? መኪናውን በር ላይ ያቆሙ። በሩም አልተዘጋም፣ ሞተሩም አልጠፋም። ስለዚህ እዚህ የመጣው አንድ ዕቃ ለመውሰድ ነው ማለት ነው። እኔም እንደሱ ነው ያሰብኩት። ስለዚህ ጥቂት ጊዜ ብቻ እንሰጠዋለን። ብለው ምንም አይነት እንቅስቃሴ እንዳታደርግ። እጅ ወደ ላይ ይትናዙ። ተናገሪ። አሁን ሰለሞን በእጃችን ገብቷል። አሳሳቢው የቅድስት ነገር ነው። እሱም ቢሆን አያሳስብም። ሰለሞን ትእዛዝ ካላስተላለፈ በስተቀር ሙሴ ቅድስትን ምንም አያደርጋትም። ስለዚህ መሸት ሲልልን ሙሴ ጋር መግባት እንችላለን ማለት ነው። ጥሩ ጥሩ ሀሳብ ነው። ትናገሪያለሽ አትናገሪ? ተግባባን ፈለቀ። ሲመሽ ወደ ግቢው እንጠጋለን።
አንተ ስለምታውቅ በሩን አስከፍተህ ትገባለህ፣ እኛ እንከተላለን። ልብ አድርግ፣ ከተባባልነው ውጪ አንዲትም እንቅስቃሴ ብታደርግ እተኩሳለሁ። ከቃላችን ውጪ ሸፍጥ ለመፈጸም ብትሞክር የእኛ ሰዎች አይን በሙሉ አንተ ላይ ነው። እንቅስቃሴ ሳታደርግ ይተኩሳሉ፣ እኔም እተኩሳለሁ። ተግባባን? እስካሁን መጸጸቴን አላመንክም ነበር ማለት ነው። ህዝብና መንግስት የጣሉብኝን አደራ ለመፈጸም አልታደልኩም ነበር። አሁን ግን ይህንን አደርጋለሁ። ጥሩ። እስኪመሽ እዚሁ መኪና ውስጥ እንቆያለን። ተግባብተናል? እውነቱን ታወጫለሽ አታወጭ? አንቺን እኮ ነው። ትናገሪያለሽ አትናገሪ? ህይወትሽን ማትረፍ ትፈልጊያለሽ አትፈልጊ? ህይወትሽን ማትረፍ አትፈልጊ? ጸጥ ነው ማድረግሽ። እስከ 5 እቆጥራለሁ። እድሉን ተጠቀሚ። 1 3 እድልሽን ተጠቀሚ። 4 ይራራልኛል ብለሽ አስበሽ ከሆነ ተሳስተሽ። የመጨረሻ እኔ ነኝ ሙሴ፣ ፈለቀ ነኝ። ፈለቀ ላይ ቤት ጠብቀኝ፣ መጣሁ። ሰለሞን ከኤርፖርት ደውሎልኝ ነበር፣ መልእክት አለ። ምን በለው አለ? ወይ ሙሴ ምን አለ ባታጉላላኝ፣ ክፈተውና እንነጋገር። ስራ የሁላችንም አይደል እንዴ? ያለህን ለምን አትነግረኝ? አንተ ህፃን አይደለሁም፣ ሰለሞን አደጋ ላይ ነው። ሙሴን አገኘውና ተነጋገሩ ነው ያለኝ። እምቢ ካልክ ተው። የቅድስትን ቦርሳ ይዣል። ቆይ ኮድ ስጠኝ። ሙሴ ጨዋታ ነው ያዝከው ከኔ ጋር? ኮድ ስጠኝ አልኩህ። ቅድስትና ፈለቀ ይገናኙ እኔ እስክመጣ ድረስ ብለዋል። ምን